ሁለት ዩቲዩብ ቻናሎችን ከፍቼ ራን እንዳደርግ አድርጎኛል። ፕላስ ደግሞ ከክላስ ድሮፕ አውት አድርጌ ኖርማል ወደ ህልሜ እንዲዞር አድርጎኛል ያቺ ውሳኔ ማለት ራይት። ስለዚህ ምን ልላችሁ ነው ራይት። ሶ ይህንን ቪዲዮ የምሰራላችሁ ቱ ቢ ኦነስት ከሜዳ ተነስቼ አንስክሪፕትድ ምንም ስክሪፕት አላዘጋጀሁላችሁ። ጀስት ምን አሰብኩኝ መሰላችሁ? እስቲ ፐርሰናል ዴቨሎፕመንት ለመጀመር ያሰባችሁ ብቻ የምሬን ራሳችሁ ላይ መስራት የምትፈልጉና ራሳችሁ ላይ ለመስራት ያሰባችሁና የጀመራችሁ ብቻ፣ ነገር ግን ከየት መጀመር እንዳለባችሁ ፕላስ ደግሞ ምኑን ማስቀደም እንዳለባችሁ፣ የመጀመሪያ የጂም ሴሽናችሁን መስራት አለባችሁ። እንዲሁም ደግሞ የጧት ልምዳችሁ ማስተካከል አለባችሁ። የማታ ልምዳችሁ ከየትኛው መጀመር አለብኝ ብላችሁ ግራ ለተጋባችሁና ጀስት መሄጃውና የትኛው ነገር ማስቀደም እንዳለባችሁ ግራ ለገባችሁ ብቻ ከራሴ ላይፍ ኤክስፒሪየንስ ለምን ሼር አላደርጋችሁም ብዬ ነውና ሶ እኔ ቱ ቢ ኦነስት ወደ ፐርሰናል ዴቨሎፕመንት ወይም ወደ ሰልፍ ኢምፕሩቭመንት ጆርኒ ውስጥ ሲገባ ቱ ቢ ኦነስት ባልዋሻችሁ ገና የ10ኛ ክላስ ተማሪ ነበርኩት right that means የዛሬ 2 ዓመት ምናምን አካባቢ ሶ እና ምን መሰላችሁ በዛ ሞመንት ሶሻል ሚዲያ ምን እንደሆነ አላውቅም። እሺስ ከሞላ ጎደል ቢያንስ ወደ 20 ወደ 30% አውቃለሁ ማለት ይችላል። ግን የናክል የረቀቀ ወይ ነው ዲፕሊ የናክል አላውቁትኝና ቱ ቢ ኦነስት በዛ ታይም ምንም ናክል like አዲክሽን የለብኝም ምናምን ጀስት ከክላስ መጣለኝ ስራ ሆዛይ ባጂ ሃርድ ወርከር ነኝ ሶ ሃስለር ነኝ ማለት ይችላል። ሶ እና at that time ጀስት ከክላስ ከመጣሁ ኋላ ስራ ላይ ማሳለፈው ምናምን እና የተለያዩ ዲስትራክቲንግ ያደርጉኝ ነገሮች አሉ obviously ግን በጣም ሙቪ ወዳለሁ right so like በዛ ሞመንት የሆነች ልጅ ጋር ተዋውቆት which is ክላስ እና አንድ ክላስሜት ነበረ right so which is ያ ሞመንት ወደ ገፋፋኝ like አለደል ከሰዎች ጋር ሳውራ በኮንፊደንስ መሆን አለበት። ክላስ ውስጥ ቀልጠፍ ማለት አለብኝ። ከአስተማሪዎቼ ጋር ያለኝ ሪሌሽን just good መሆን አለበት። just friendly መሆን አለበት ያሰብኩትኝ። እንዲሁም ደግሞ በሷን ፈለፊት right በኮንፊደንስ መቆም አለብኝ። ፕላስ ደግሞ ሪስፖንሲቢሊቲ መሸከም አለብኝ ብዬ አሰብኩት right so ለዛም ደግሞ ምን አሰብኩት ራሴን ማሰልጠኝ ይኖርብኛል right የኮሙኒኬሽን ስኪል በዛ ሰዓት የለኝም። መኒ ማኔጅመንት ገንዘብ እንዴት ማኔጅ እንደማድረግ አላውቅም። ያገኘሁትን ሁላ ነበር በዛ ታይም ማጠፋው right ዛሬ የሰራሁትን ዛሬ አጥፍቼ ነበር ሞሎ right like በዛ ሞመንት everything በቃ ምንም like you know like የ18 ዓመት የ19 ዓመት ልጅ right በዛ ሞመንት ነበርኝ። በዛ ገና early 20 የገባሁት ባሉበት ሞመንት ነበር የጀመርኩት። so my point is ይሄን ሁላ ምላችሁ ለምን መሰላችሁ? ፐርሰናል ዴቨሎፕመንት ሳምበዲ ጀምር ስላላችሁና ወይም ደግሞ ሰልፍ ኢምፕሩቭመንት ሳምበዲ ጀምር ብለው ሞቲቬሽን ቪዲዮ like ስለቀጠቀጣችሁ ብቻ አትጀምሩ right my point is ይሄን ሁሉ አሁን እየቀባጠርኩላችሁ ያለው ወይም የራሴ ላይፍ ሼር ማድረጋችሁ ከራሴ ላይፍ የማካፍላችሁ like randomly ዝም ብዬ አይደለም በምክንያት ነው right ምክንያቱም ያቺ ተርኒንግ ፖይንት ነበረች ግን everything የቀየረችልኝ right ዲፕሊ ራሴ ላይ እንድሰራ right to be honest ባልዋሻችሁ በደንብ አነበብኩ ባል like ምንም መጽሐፍ በአይን ማየት የማይወደው ሰው በአንድ ወር ውስጥ አንድ መጽሐፍ ጨርሻለሁ በዛ ማለት እና to be honest አሁንም like አንባቢ የሚባል ሰው አይደለም to be honest ግን like ቀንጨብ አድርጌ አሁንም ከላይ አነባለሁ because ያስፈልገኛል። ምክንያቱም አንደኛ ወደ ውስጥ እኛ ምን ጊዜም ወደ ውስጣችን የተቀበልነው ወይ ነው ኢንፑታችን ነው አውትፑት ሆነ የሚወጣው right ለዛም ደግሞ like ወደ ውስጥ የምናስገባው ነገር ወይ ነው like ለሆዳችን ወይ ደግሞ ለፊዚካላችን እንደምንመገበው ምግብ እንደምንበላውላ ለሜንታል ሄልዛችን ለአእምሮአችን ሁላ መጽሐፍቱን ማንበብ አለብን የተለያዩ ነገሮች ነው right ለዛ በዛ ሞመንት አንድ መጽሐፍ which is ወደ 270 ምናምን ፔጅ ያለው ፕላስ ደግሞ ወደ 6 ካልተሳሳትኩ ወደ 6 አይነት ያክል ቻፕተር አለው ያንን መጽሐፍ በአንድ ውስጥ አንብቤ ጨረስኩትኝ right so ምንላችሁ እንደዚህ አድርጉ ያልኩ ግራብ ላደርግባችሁ ሳይሆን ያቺ ተርኒንግ ፖይንት የኔን ህይወት ኮምፕሊትሊ ቀይራለች right ምክንያቱም ራሴ ላይ እንዲሰራ ዲፕሊ ራሴ ላይ ፎከስ ማድረግ እንዳለብኝ በየሳምንቱ ጂም በሳምንት 2 ቀን ብቻ ነው የምቀረው በሳምንት 5 ቀን ጂም እንዲገባ right ጂም ሰርቼ ቢያንስ to be honest አቋሚ right ካለብኝ ማንነት ከድሮ ካለብኝ ፊዚካሊ በጣም ተቀይሯል። ለዛም እንዲሰራ ያደረገኝ ተርኒንግ ፖይንት ያቺ ፖይንት ነበረች። ያቺ ምክንያት right ከሷ ጋር ሶም በኮንፊደንስ መቆም ፈልጋለሁኝ። ክላስ ውስጥ በኮንፊደንስ መታየት ፈልጋለሁኝ። ክላስ ውስጥ ከአስተማሪዎቼ ጋር ያለኝ ሪሌሽን ፕላስ ደግሞ ፕሬዘንቴሽን ምናምን ሲኖር በኮንፊደንስ ማቅረብ ፈልጋለሁ right ለዛ ሁላ ታዲያ ምን ማድረግ አለብኝ በሳስ
ራሴን ጠየቁትኝ እና የሚያገኘውትኝ መልስ ሶሻል ሚዲያ ላይ ገብቼ ሶሻል ሚዲያ ስክሮል ዝም ብዬ ከማድረግ ጀስት ፊልተር አድርጌ ዋይ ለዛ ነገሮች የሚጠቅሙኝን ነገሮች ፊልተር አድርጌ መከታተል አለብኝ ብዬ አሰብኩትኝ ዋይ ለዛም ደግሞ እያንዳንዷን የሚከታተልበትን ነገር ወይም ደግሞ ሶሻል ሚዲያ ላይ የሚገባበትን ምክንያት አውቄ እንድገባ አደረገኝ which is especially ደግሞ ሎንግ ፎርም ሆኑ ኮንቴንቶችን ነበር ኮንሱም ማድረገው በዛን ታይም ስለ ዲሲፕሊን የሚያወሩ ስለ ኮንሲስተንሲ የሚያወሩ ስለ ሰልፍ ኢምፕሩቭመንት የሚያወሩ የተለያዩ ፖድካስቶችን ሴሚናሮችን የመሳሰሉ የተለያዩ ፖድካስቶችን መከታተል ጀመርኩትኝ የሰልፍ ኢምፕሩቭመንት ቪዲዮዎችን ሴሚናሮችን በቃ የሚያመልጠኝ ቪዲዮ አልነበረኝም right especially ዮናስ ሞሪስ to be honest ባልዋሻችሁ my role model ብላችሁ እንኳን ማጋነን አይሆንብኝምና እነዛን ሁሉ መከታተል ጀመርኩትኝ ታዲያ ለዛሬው ማንነቴና ሁለት ዩቲዩብ ቻናሎችን ከፍቼ ራን እንዳደርግ አድርጎኛል ፕላስ ደግሞ ከክላስ ድሮፕ አውት አድርጌ ኖርማል ወደ ህልሜ እንዲዞር አድርጎኛል ያቺ ውሳኔ ማለት right ስለዚህ ምን ልላችሁ ነው ፐርሰናል ዴቨሎፕመንት መጀመር የምትፈልጉ ከሆነ የምርም ራሳችሁን መቀየር የምትፈልጉ ከሆነ ራሳችሁን ጠይቁ ለምን እኔ ራሴ መቀየር አለብኝ ምንድነው ምክንያቴ ከዚህ እኔ ለመቀየር ከማሰቤ ጀርባ ያለው ምክንያት ምንድነው እውነታው ምንድነው ምክንያቴ የዚህ የመነሻ ምክንያት የሚለውን ያንን ነገር ራሳችሁን ጠይቁ right ያኔ trust me ማንንም ሰው አያስቆማችሁ trust me ያኔ ያቺን ምክንያት ፈልጋችሁ ያገኛችሁለት ማንንም ሰው ሊያስቆማችሁ አይችልም right ያቺ የመቀየራችሁበት ምክንያት ለመቀየር ያሰባችሁበት ስንተው ለመቀየር የፈለጋችሁበት ምክንያት ያቺ ምክንያት ምንድነው right እንድትቀየሩ ያነሳሳችሁ ነገር ምንድነው ያቺን ነገር ፈልጋችሁ ያገኙ ያኔ ምክንያታችሁ ከስር ዋናው መሰረቱ እንዳትወርቁና በጀመራችሁበት በጽናት በኮንሲስተንሲ እንድትቀጥሉ የሚያደርገው ያቺ ተርኒንግ ፖይንት ነው right ያቺን ተርኒንግ ፖይንት ፈልጋችሁ ፊገር አውት አድርጓል ያኔ ማንኛውም የትኛውም አይነት መሰናክል አያስቆማችሁም right unless just የሞቲቬሽናል ቪዲዮ ብቻ ተመልክታችሁ በቃ በጧት ድረስ ጂም ግባ ምናምን የሚባል ሞቲቬሽናል ቪዲዮ ስለሰማችሁ ብቻ ምንም የምትፈጽሙት ነገር የለም right ዋና ከስር መሰረቱ የተርኒንግ ፖይንታችሁን ፈልጋችሁ አገኙ ሪዝን ሊኖራችሁ ይገባል ሪዝን ከሌላችሁ trust me ለምን በቀን 10 ሞቲቬሽናል ቪዲዮ ያዳመጣችሁ አትሉም ምንም የምታመጡት ለውጥ የለም በሳምንት ወር በ15 ቀን ታቋርጡታላችሁ ያንን ጆርኒ ነገር ግን ቅድሚያ ጠንካራ የሆነ ተርኒንግ ፖይንት ጠንካራ ምክንያት ካላችሁ trust me ማንንም አያስቆማችሁ ለዛ ደግሞ መታችሁ እኔን ኮሜንት ላይ ጠይቁኝ የዛሬው ቪዲዮ ይሄንን መስል ነበር አይ ሆፕ ቁም ነገር እንደጨበጣችሁበት እስራኤል ኤክስ ነኝ ወይም ደግሞ የኢትዮ ቴክ ሪቪው ሲኢኦ just የተለያዩ የቴክ ኮንቴንቶችና ኤዱኬሽናል ኮንቴንቶች የማቻችሁ ከሆነ just ኢትዮ ቴክ ሪቪውን ቼክ አውት ማድረግ እንዳትረሱ I'm Israel Alex ሊንኩን ደግሞ ዲስክሪፕሽን ቦክስ ላይ ድሮፕ አድርግላችኋለሁ ፒስ